ስንም ሲያወጣ መጽሐፍ ቅዱስንም እያነበብኩ ባለቤቴ ምንም አልናገርም አላወራውም ማለት ነው። ምክንያቱም የሚያገለግለውን የቃሉን ርዕስ የሚሰብክበትን የመጽሐፍ ቅዱስን ክፍል ምንም አላነበብም። አንዳንዴ በሆነ አጋጣሚ አጠገቤን ብትመጣ ራሱ ወይም መጽሐፍ ቅዱስን ዝም ብዬ እንደሚያነብ አድርጌ ርዕሱንም ደግሞ ዝግት አድርጌ ዝም ብላለሁ። ያ ለምን መሰላችሁ? ምስጢር ነው መደበቄ ነው ማለት ሳይሆን ቃሉ ሲነገር ሁል ጊዜ የሰማ ሰው ቃሉን እንዲህ አዲስ አይቀበልም የሚል እምነት ስላለን ኢየሱስን ከወደዱ እስኪ እንደውም ብትዘምር ደስ ይለኛል። በቃ ኢየሱስን ከወደዱ ምን ይሆኑ ይከተሉ፣ ይህ ነው መንገዱ እያለች ነው የዘመረችው። እስኪ አንዴ ጌታን ከወደዱ ይህ ነው መንገዱ፣ ጌታን ከመረጡ ይጓዙ መንገዱ። ቢበዛም መከራ ቢሆንም ሸካራ አንድ ቀን ይቀራል በጽዮን ተራራ። ቢበዛም መከራ ቢሆንም ሸካራ ኧረ አንድ ቀን ይቀራል በጽዮን ተራራ። እኔም ደግሞ የተዘጋጀሁት ወይም ኢየሱስን መከተል ወእግዚአብሔርን መከተል የሚል ርዕስ ነው። ማንን መከተል? ኢየሱስን መከተል የሚል ርዕስ ነው። እንግዲህ የመልእክቴ ርዕስ ኢየሱስን መከተል የሚል ነው። የምናነበው የመጽሐፍ ቅዱስ ክፍል ሩት መጽሐፍ ምዕራፍ 1 እና ማርቆስ ምዕራፍ 1 ነው የምናነበው። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱ አንድ መልእክት መከተል የሚል ነው። ወስኖ እግዚአብሔርን መከተል የሚል ርዕስ እግዚአብሔር ሰጥቶኛል። ምክንያቱም ይህን መጽሐፍ ስናነብ አንድ ቤተሰብ ከአንድ ሀገር ወይም ከይሁዳ ቤተልሔም ከሚባልበት ሀገር ወደ ሌላ ሀገር በሆነ ምክንያት በኢራን ምክንያት ወደ ሌላ ሀገር ሄዱ። በዛ ምድር ላይ እየኖሩ ደግሞ 2 ልጆችና አባቱ ሞታ ይላል መጽሐፉ የሚናገረው ይሄንን ነው። ከሞታ በኋላ ደግሞ እቺ ሴት የሁለቱም ልጅ እናት ወደ መጣችበት ወደ ይሁዳ ቤተልሔም እግዚአብሔር በኢራን ምክንያት ነው ከዛ ምድር የተነሱ ወይም ይሄንን ምድር እንዲለቁ የእግዚአብሔር ሐሳብ ያለበትን ቤተልሔም ይሁዳ እንዲለቁ ያደረገ ኢራን ነው። በኢራን ምክንያት ነው ይሄንን ነገር ያለቀቁ። ይህንን አገር እግዚአብሔር እንደጎበኛና እንጀራ እንደሰጠች ምን ያደረገች ይላል ሰመች። ከሰመች በኋላ ወደዛ አገር ለመመለስ ስትል ከሷ ጋር ደግሞ አብሮ ለመሄድ የተነሱ 2 ሰዎች አሉ፣ 2 ሴቶች። ሁለታቸውም ተነሱና ከዛ በኋላ ለመሄድ እያሉ መንገድ ላይ ወጡና ኑሃሚን እንዲህ አለች ይላል። ተስፋ የሚያስቆርጥ ነገር እግዚአብሔርን ስንከተል ተስፋ የሚያስቆርጥ ነገር ይኖራል አይኖርም? እግዚአብሔርን ስንከተል መንገዱ የተመቻቸ ላይሆን ይችላል። ተስፋ እንድንቆርጥ ተስፋን እንድናቆም አንደኛ እቺ ሴት ያለችው ወይም ኑሃሚን ያለችውን ነገር ስንመለከት ምዕራፍ 1 ቁጥር 10 እስከ 12 እንመለከታለን። ምንድነው ያለችው?
ለነዚህ ሴቶች ተስፋ ተቆርጠው ወደ ኋላ እንዲመለሱ እንዳይከተሉ ከሷም ጋር አብሮ እንዳይሄዱ የመጀመሪያ ያቀረበችው ነገር እንደዚህ ነው። ከዚህ በኋላ በሆዴ ውስጥ ባሎች የሚሆኑ ልጆች አሉን? ተስፋ ያስቆርጥ አብሮ ለመሄድ እንግዲህ ወደ ኑኃሚን የተጠቁ በልጆች ምክንያት ወይም በባሎች ምክንያት ነው ወደ ኑኃሚን የተጠቁ ወይም ዝምድና ነፈጠሩ ወይም አብሮ እንዲኖሩ ያደረጋ ትልቁ ነገር አንድና አንድ ባሎቻቸው ነው። ባሎቻቸው ሞተና ከዛ በኋላ እንደገና ያለችበትን አገር የነበረችበትን አገር ለቀ ወደ መጀመሪያ አገር ልትሄድ ስትነሳ ሲከተሉ አብሮ የኖሩ ሰዎች ከዚህ በኋላ ከኔ ጋር ወደዚህ እንዳትሄዱ ምንድነው ተስፋችሁ? ምን አለ ተስፋ የሚሆን ነገር? በጣም ተስፋ የሚያስቆርጥ ነገር ዛሬ ሌሊት ባሌን አግብቼ ልጆችን ቢወልድ እነሱ አድገው እናንተ ባል እስከሚሆን ድረስ ትቆያላችሁ? እስኪ አስቡ። ባለትዳር ሆነው የነበሩ ትላልቅ ሴቶች አርጅቻለሁ ካለማግባት ሆድ ውስጥ ልጆች የሉኝም፣ አርጅቼዋለሁ፣ በቃ መውለድ አልችልም። ሶስተኛ ደግሞ እንደው መውለድንም ቢችል አሁን በዚህ ሌሊት ደግሞ ልጆችን ባላግብቼው ቢወልድ ልጆች ደርሰው ለእናንተ ባል እስከሚሆን ድረስ ትኖራላችሁ ነው ያለ። በጣም ተስፋ የሚያስቆርጥ ነገር ስትል ኦርፋ እያለቀሰች ነበር። ስትስም ምን አለች? እያለቀሰች ሳመችና ወደ ኋላ ተመለሰች። ኦርፋ ወደ ኋላ እያለቀሰች አብሬ ሄዳለሁ፣ ካንቺ ጋር ሆናለሁ፣ አንቺ ወደ የምትሄጂበት እሄዳለሁ ያለች ኦርፋ የመጀመሪያ ልጆች የሚሆኑ ልጆች በሆዴ ውስጥ አሉን ብላ ስትናገር እያለቀሰችም ሳመች። ሁለተኛ ደግሞ አርጅቼዋለሁ እኮ ልጅ መውለድ አልችልም እኮ አለች። ሁለተኛ ተስፋ የሚያስቆርጥ። ሶስተኛና የመጨረሻኛው እንኳን አለች ተስፋ ኖረው መውለድ የሚችል ቢሆን ኖሮ ቢወልድና ዛሬ ሌሊት ቢወልድ ባል ባውጋባና ቢወልድ ላንቺ ተስፋ የሚሆን ልጅ አድገው ይሄ ልጅ ለትዳር እስከሚበቃ ድረስ ትቆያለች ስትል ሳመችና ኦርፋ ወደ ኋላ ተመለሰች አለች። አለ ይላል መጽሐፍ አለች። ከዛ በኋላ ሩት ግን ወስነ ስለተከተለች ሕዝብሽ ሕዝቤ ነው፣ አንቺ በምትሞችበት እኔ እሞታለሁ አለችና ሩት ምን ሆነች ይላል? ተጣገች። ክብር ለኢየሱስ ይሁን። ጌታን ከወደዱ መከተል ነው። ምን መሆን? መከተል። መከራ አለ፣ ችግር ይኖራል። በክርስትና ጉዞው ችግር የለም የሚል ሰው ካለ ውሸት ነው። በክርስትና ህይወት፣ በአገልግሎት ህይወት፣ በአገልጋይነቱ፣ በመጠራቱ ላይ ችግር አይኖርም ወይ? የምናመልከው አምላክ ኤልሻዳይ ነው። የምናመልከው አምላክ ሁሉን የሚችል ነው። እኛ በምንሄድበት መንገድ ላይ መከራ አይኖርም፣ ችግር አይኖርም፣ ተስፋ የሚያስቆርጥ ነገር አይኖርም የሚል ሰባኪ ይኖራል ብዬ አላስብም። እንደዚህ ብሎ የሚያስተምር ሰው ይኖራል ብዬ አላስብም። ምክንያቱም መከራ አለ፣ ችግር አለ። ግን እኔ ምን አድርጋለሁ ነው ያለው ኢየሱስ? አሸንፌአለሁ። የተሸነፈ ስለሆነ እያሸነፍን እናገለግላለን እንጂ ሊያሸንፈን እግራችንን ሊይዝ
ተስፋ እንድንቆርጥ ሊያደርግ የሚነሳ ነገር ብዙ ነገር አለ። ግን ወስኖ የተከተለ ሰው ያሸንፋል። አሜን። ወስኖ የተከተለ ሰው ምን ያደርጋል? ያሸንፋል። ስለዚህ ተስፋ ሳንቆርጥ ነው እግዚአብሔርን መከተል። እግዚአብሔርን ከወደድን ኢየሱስን ከወደድን መከተል ያለብን ተስፋ ሳንቆርጥ መከራ ቢገጥምም ችግር ቢገጥምም ተስፋ የሚያስቆርጠን ነገር ቢገጥምም ምን ማድረግ አለበት? ወስነን መከተል አለበት ማለት ነው። ሩት ማለት ስለዚህ ወስነን ልንከተለው ይገባል ማለት ነው። አንደኛ ነጥብ። ሁለተኛ ደግሞ ሁሉንም ነገር ትተን ነው መከተል አለብን። ትተን እንከተላለን። ጌታን ስንከተል ምን አድርገን መከተል አለብን? አንደኛው ወስነን ልንከተለው ይገባል ማለት ነው። ሁለተኛ ሁሉን ነገር ትተን ነው መከተል አለብን። ማርቆስ ምዕራፍ 1 ቁጥር ከ1 ጀምረን እስኪ እናነባለን። እግዚአብሔር ልጅ ኢየሱስ ክርስቶስ የወንጌል መጀመሪያ እነሆ መንገድን የሚጠርግ መልእክተኛዬን በፊት እልካለሁ፣ የጌታን መንገድ አዘጋጁ፣ ጽርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የዮሐንስንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም አገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስንም የግመል ጠፍር ለብሶ በወገቡ ጠፍር ታጥቆ ይታጠቅ አንበጣና የበረሃ ማር ይበላ ነበር። ተጎንብሼ የጫማን ጠፍር እንደውም ለማሳጠር ከ16 ቢታነብ ይሻላል። ከ16 አንተ ይቅርታ። በገሊላ ባህር አጠገብ ሲያልፍ ሲምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና ኢየሱስን በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ማርቆስ ወንጌል ምዕራፍ ከ1 ላይ ስናነብ ደግሞ 16 ላይ በገሊላ ባህር አጠገብ ሲያልፍ ሲምዖንና ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አሳ አጥማጆች ነበሩና ኢየሱስን በኋላዬ ነው ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አለ። ወዲያውም መረባቸውን ትቶ ምን ሆኖላል? ተከተሉ። ወዲያውኑ ነው ኢየሱስ የጠራ። እንግዲህ ኢየሱስ ነው ሁለቱንም ወንድሞች ሲጠራ ሁለታቸውም ወንድሞች አንድ ተግባር ሲፈጽሙ ነበር። አሳ ይጠድሙ ነበር ማለት ነው። አሳ አጥማጆች ነበሩና አሳ ከሚጠድሙበት ቦታ ኢየሱስ ኑ አላቸው፣ ጠራቸው ማለት ነው። ከነዚህ ከአሳ ከሚጠድሙ ሰዎች መካከል ሁለት ሰውን ነው የጠራው ኢየሱስ። ሁለቱን ሰው ጠራ። ከዛም በኋላ ኑ ስል እነሱም ወዲያውኑ ነው አለ መጽሐፍ ሲናገር። የእግዚአብሔር ቃል የሚናገረው ጊዜ ሳይወስዱ ወዲያውኑ ነው መረባቸውን ጣሉና ምን ሆኑ? ተከተሉ። ኢየሱስን ስንከተል ደግሞ ትተን ማለት ነው። ሁሉንም ነገር ትተን መከተል ሲባል ወይም መከተል ሁለት አይነት መከተል። አንደኛው መከተል ላመንንበት ጌታ ልንኖር እንከተላለን። ሁለተኛ ደግሞ ልናገለግለው ነው የምንከተለው። ልናገለግለው አንደኛው ልንኖር ያምነናል ጌታ። ለዚህ ጌታ እሱ በሚፈልገው ነገር ህይወታችንን እያስተካከልን እየጸለይን ከሱ ጋር አብረን ልንኖር እንከተላለን። ሁለተኛ መከተል ደግሞ ለአገልግሎት እንከተላለን። ሁለተኛ እግዚአብሔር በዚህ በሁለት ዓላማ ሰውን ይፈልጋል። አንደኛ ለሱ ክብር
እሱን እያመለከ ለመንግስተ ሰማያት ራሱን እያዘጋጀ እንዲኖር እግዚአብሔር ይፈልጋል፣ እንድንከተል ይፈልጋል ማለት ነው። ሁለተኛ ደግሞ ከዚህ ውስጥ ማለት ነው ከዚህ ውስጥ ለአገልግሎት እግዚአብሔር ይፈልጋል፣ እንድንከተል ይፈልጋል ማለት ነው። ሁለተኛ አገልግሎት እግዚአብሔር ሲመርጥ ምን አይነት ህይወትን ይመርጣል? አንደኛው ላመንንበት ዓላማ ሰው ሁሉ እንዲኖር ነው እግዚአብሔር የሚፈልገው። ሰው ሁሉ በዓለም ላይ ያለ ሰው ሁሉ እግዚአብሔርን እንዲከተል እግዚአብሔር ይፈልጋል። አይፈልግም? በዓለም ላይ ያለውን ሰው ሁሉ እግዚአብሔር እንዲከተል ይፈልጋል። አንድ ሰው ሳይቀር ለሱ እንዲኖር ለክብሩ እንዲኖር እየጸለየ እያመለከ እግዚአብሔርን እንዲከተል እግዚአብሔር ይፈልጋል። አሳ አጥማጆች በገሊላ ባህር አጠገብ ሲያልፍ ኢየሱስ መረቦቻቸውን እየጣሉ አሳን የሚያጠምዱ ሰዎች ብዙ ሰዎች ናቸው፣ ቁጥሩ እንኳን ባይነገር። ከዛ ደግሞ ማንንና ማንን መረጠ ነው? ዮሐንስ እንድርያስን የያዕቆብን ልጆች መረጣቸው። ሁለቱን አንስቶ መረጣ። ከዛም ደግሞ የሚገርም ነገር ይሄ ብቻም አይደለም። ኢየሱስን ከዛ አጠገብ ከባህሩ አጠገብ ሁለታቸውን ኑ ተከተሉ፣ አሳ አጥማጆች አይደላችሁም፣ ሰዎችን እንድታጠምዱ አደርጋለሁ ብሎ እነሱም ወዲያውኑ መረባቸውን ጥሎ ከተከተሉ በኋላ ቃሉ ሲናገር ትንሽ እልፍ ብሎ መረባቸውን እያስተካከሉ ያሉ ሁለት ሰዎች እንደገና ምን አደረገ ነው? መረጠ። ከዛ እነሱም ደግሞ አባታቸውን፣ ነገሮቻቸውን፣ ስራቸውን ትተው ተከተሉ ይላል። ለኢየሱስ የሚያስፈልገው ህይወት ለአገልግሎት የሚጠራ ሰው ችላ ባይ አይደለም። የሚሰራውን ነው የሚመርጠው እግዚአብሔር። ምን የሚያደርገው? የሚሰራው መጀመሪያ የራሱን ስራ የሚሰራውን ሰው እግዚአብሔር ለአገልግሎቱ ይጠራል። ምክንያቱም ሲሰሩ ነው የነበረው። አያችሁ፣ እነዚህ ሰዎች ዝም ብሎ ካሉበት አይደለም፣ ከመንገድ አይደለም። ኢየሱስ ለአገልግሎት የጠራቸው ሲሰሩ ነበር። አሳ ሲያጠምዱ ነበር። መረባቸውን እያስተካከሉ ነበር። ከአባታቸው ጋር አሳ ለመጥመድ ስራ ላይ ነበር። ከስራ ቦታ ነው ኢየሱስ የጠራቸው። ከስራ ቦታ የሚሰራውን ሰው ይፈልጋል ኢየሱስ። ለአገልግሎት ደግሞ አስፈላጊ ህይወት የሚሰራ ሰው ነው። እንደውም መጽሐፍ ቅዱስ ላይ ስናየው ኤሳ በስንት ጥማድ በሬ ነው አራሽ ነበር? 12 ጥማድ በሬ አራሽ ነበር እኮ ኤሳ። ከዛ በኋላ ኢየሱስ ሲጠራ እኮ ነው 12ቱን ሁሉ ትቶ ከዛ 12 ጥማድ በሬ ትቶ ኢየሱስን የተከተለው። የሚሰራውን ሰው ኢየሱስ ለአገልግሎት የሚጠራው የሚሰራውን ሰው እንጂ ዝም ብሎ ያለበትን ከተቀመጠበት አይደለም። ሚሰራ ዓላማ ያለውን ሰው ለዓላማ ደግሞ ብርቱ የሆነውን ሰው ለአገልግሎት ይጠራል። አሜን። የሚሰራ ህይወት፣ የስራ ተግባር ያለውን ሰው ይፈልጋል ማለት ነው። ሲጠራ መጽሐፍ ቅዱስ ላይ ለአገልግሎት የተጠራ ሰዎች ህይወታቸውን ስንመለከት ከሚሰሩበት ነው፣ ከተቀመጡበት አይደለም። የተመረጠ ሰው አሁን በመጽሐፍ ቅዱስ ላይ መጽሐፍን በመጽሐፍ ወንጌልን በመስበክ ሞትን የማይፈራ ጳውሎስ ራሱ የተመረጠው ዝም ብሎ ካለበት አይደለም። ብርቱ ለስራ ለዓላማ ጎበዝ ከነበረበት ጎበዝ ነበር። ለማፍረስ ጎበዝ፣ ለመግደል ጎበዝ፣ ለማጥፋት ጎበዝ ወስኖ ከሚሰራበት ይሄ ሰውዬ እኮ ለኔ ቢሆንም ለኔ ለዓላማ እንዲህ ባረግ ቢይዘው ቢቀባው
ቢጠራው አስፈላጊ ሰው ነው፣ ዓላማ ያለ ነው፣ እቅድ ያለ ነው፣ ጎበዝ ሰው ነው አለና ደማስቆ መንገድ ላይ ተስፈልገለ። ምን አይቶ ነበር ብትሉ የጳውሎስን የኋላን ነገር ነው ያየ። መጽሐፍ ሲናገር የኋላን ነገር አየ። ክርስቶስ ኢየሱስ የኋላ ነገር እንዳየ መጽሐፍ ቅዱስ ይናገራል። እንዴት ወደ ከያዛ በኋላ ወደ ማን ነው ያላከው? ጳውሎስ ወደ ሐናንያ ላከ። ወደ ሐናንያ ስልክ ሐናንያ እንዴት ለምን እንደውም ሰው ሲሸሽ እየሸሻ አባርሮ ማንም ማምለጥ የማይችለውን ሰው ወደ እኔ ጠጋ አድርገን ወደ እሱ እንዲሄድና እንዲቀባት ለኛለ እንዲገድለኝ ፈለግ አይደለም። ይሄ ሰውዬማ ጎበዝ፣ አስፈላጊ፣ ለዓላማ ጨካኝ የሚሰራ ሰው ነው አለና በነገስታትም በህዝብ በነገስታትም ፊት ስሜን የሚሸከም ምን ይቃይ ነው አለ ወድ አስፈላጊ ጎበዝ ሰው ነው አለና በቃ የሚሰራውን ሰው ኢየሱስ ላገለ የሚሰራ ሰው ወይ የሚሰራ ህይወት ያለ ህይወቱ በስራ ላይ ያለው ሰውን ኢየሱስ ለአገልግሎት ይመጣል። የሚያስፈልገው ህይወት ምን አይነት ነው? የስራ ጥሩ ባህሪ ጎበዝ ያሆነውን ሰው ለአገልግሎት ይመጣል ማለት ነው። ክብር ለኢየሱስ ይሁን። ስንከተል አንደኛው ወስነን ልንከተለው ይገባል። ሁለተኛ ደግሞ ሁሉንም ነገር ትተን ነው። ሶስተኛ ደግሞ ለስራ አስፈላጊ ህይወት ያለውን ሰው ለአገልግሎቱ ይጠራል ኢየሱስ። እንጸልያለን።